መተናል አይገርም ይገርማል። ውርነው ጤና ይስጥልኝ። እንደምን ቆያችሁኝ ውድ ቻናሌ ቤተሰቦች? አለሁ እኔ እግዚአብሔር ይመስገን። ቆይታ እንዴት ነበር? አሪፍ እንደነበር ተስፋ አደርጋለሁ። እኔ ደግሞ በሌላ ቪዲዮ መጥቻለሁ ማለት ነው። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ወደ ቻናሌ እንድትቀላቀሉ ጋብዛችኋለሁ። ዛሬ እንግዲህ አንዳንድ መረጃ የያዙ ቪዲዮዎች ይዤላችሁ መጥቻለሁ። በመሃልም ፈታ ዘና እያለን እናሳልፋለን ማለት ነው። ቪዲዮውን ከወደዳችሁት ፕሊስ ላይክ አድርጉ። ቤቱን ሞቅ አድርጉት። ኤኒ ኮሜንት ካላችሁ ደግሞ ኮሜንት ማስቀመጫው ስር ላይ አስቀምጡልኝ። አንዳንድ ሰዎች አላችሁ፣ አሁንም ላመሰግናችሁ ፈልጋለሁ። እያበረታታችሁኝ ነው። አብረን ብዙ ቆይታ እናደርጋለን። አብረን ብዙ ሂደት እንሄዳለን። እኔም ለእናንተ መረጃ እያቀበልኩ እናንተ መረጃውን እየሰማችሁ ቪዲዮውን እየወደዳችሁት አስተያየትም እየሰጣችሁኝ አብረን እንቀጥላለን ማለት ነው። ወደ ዛሬው ቪዲዮ እንሂድ። ልብስ እየቀያየርክ ትላንት ጂንስ ገዛ አይደል? ልጆቼ ሲያወሩ ሰማሁ። ከመንገድ ላይ እኮ ነው የገዛሁት። አገባኝ ልጆቼ ልብስ ብሎ ስለሚያስቸግሩኝ ተከራይ ሆነ እንደዚህ ልብስ ከቀያየርክማ ከኛ በላይ እየኖርክ ነው። አረ እንደዛ ወይ ቤትህን ቀይር ወይ ደግሞ ልብስ አትቀይር። የቱ ይሻላል? አረ ልብስ አልቀይርም እንኳን በኋላ አንድ ሱሪ አመቱን ሙሉ ለብሳለሁ። ለምን ከልጆቼ በላይ ከሆንክ ልጆቼ ጥሩ አይመጣም። እሺ ግን ምን አገባውት እንደዚህ ያው ምን አገባ? በኔ ቤት ልጆቼ ልታዝቀና እኔም በራሴ ብር አይደል እንደምገዛው። በቃ ቤት ፈልግ ቆይ ጄም ከራይ ቤት የሚል ለጥፋለሁ። ይሻላል በራስ ገንዘብ። አትሌቷ በድንገት ሞተች። እጅግ በጣም ያሳዝናል። ሁላችሁም ነፍስ ይማር በሉ። ታዋቂዋ አትሌት በልምምድ ላይ ያለች ህይወቷ ማለፉ ተሰምቷል። በተለያዩ ዓለም አቀፍ የጎዳና ላይ ውድድሮች ኢትዮጵያን ሰንደቅ ዓላማ ከፍ ስታደርግ የቆየችው ዝነኛዋ አትሌት የብር ጓል መለሰም ለመጪው የካናዳ ኦታዋ ማራቶን ዛሬ ጠዋት በጃድ ሜዳ አካባቢ ልምምድ እያደረገች እያለም በድንገት መሬት ላይ ወድቋ ወደ ሆስፒታል ብትወሰድም ህይወቷ ግን ሊተርፍ እንዳልቻለ ተነግሯል። የኢትዮጵያ አትሌቲክስ ፌዴሬሽን በጀግናዋ አትሌት ድንገተኛ ህልፈት የተሰማውን ሀዘን የገለጸ ሲሆን ለቤተሰቦቿ እንዲሁም ለወዳጅ ዘመዶቿ መጽናናትን እንመኛለን። እውነት ነው። እንዳየናት ከሆነ ደግሞ በጣም ወጣት ናት። ሞት ድንገት ነው እየቀጠፈ ያለው በዚህ ሰዓት። በጣም ያሳዝናል። ደግሞ ድንገተኛ ልምምድ እያደረገች ድንገተኛ መሞቷን ነው የተነገረን። እንግዲህ እግዚአብሔር ያለው ነው የሚሆነው። ለቤተሰቦቿም ሆነ ለወዳጆቿ መጽናናትን እየተመኘን እስቲ ቀጣይ ቪዲዮ ያለውን ደግሞ እንመልከት። ሊበላ ይለናል። ሚስቱን በቀኝ ቢሮ በፈታት በሳምንቱ አባቱ 50 ሚሊዮን ብር አውርሷት ሞቱ። አቶ ባለ እኔን ሰማና ምን ብሎ ቢደውል ጥሩ ካንቺ ያርግሻለሁ። ሊበላ ተሳሳተው ቢኒ እንዴ ምን ነው የመጣው ነው ሳትይ ባለልህስ ከዚህ ትንሽ ሱቅ የት መሄጃ አለክ? እሺ ይሁንልሽ። እኔ የመጣሁት መለየት እንዳለብን ልነግርህ ነው እና ደግሞ የተሻለ ስራ አግኝቻለሁ። የሆቴል ማናጀር ሁኜ ልቀጠር ነው። ታዲያ ብታገኝስ? መለየት ምን አመጣ? አይ አለ አይደል ማናጀር ሁኜ እዚህ ካንተ ጋር መታየቱ ለኔ ጥሩ አይደለም፣ ለክብሬም አይመጥንም። እነግርሻለሁ ያልከኝ ምን ነበር? ምን ያደርግልሻል? ተለያየን አይደል? ለነገሩ ምንም የተሻለ ነገር አይኖርህም። ለአንቺ ብዬ ብዙ ነገር እያዘጋጀ መሆኔን ብታቂ እንዲህ ባላልሽ ነበር። እሺ እስከዛ አለቃው እስኪመጣ ረፍት ብለሽ ጠብቂ። እሺ እርግጠኛ ነኝ አለቃው ራሱ ጓደኛው ነው። አዎ እስራኤል ልጀምር ነው። ብቻዬን ፈታ ብዬ ነው። ያንንም ጀዝባ ተገላገልኩት። እንዴ አንተ በየሄድኩበት አትከተለኝ አላልኩ? አልፈልግህም ካልኩ አልፈልግህም ነው። እኔ የተሻለ ሰው ይገባኛል። እንደው ናማ አባ ና አባ ባለቤት ይቆያል እንዴ? ባለቤቱ እኮ እሱ አዎ ይቅርታ ድርጅታችን አንቺን የመቅጠሩን ሐሳብ ትቶታል። እባክሽ ተወጪልን። ወይኔ ሳባ ተዋረድኩ። አንተ ደግሞ ከመች ጀምሮ እንደኔ ኮፍያ ማድረግ ጀመርከው?
ለዓላማችሁ ስትሉ የሰው አይን ገርፏችኋል። ለዓላማችሁ መሳካት ስትሉ ብዙ ሰው አምቷችኋል። እስቲ ለፊልሙ እድገት የተከፈለው ዋጋ ዛሬ ልንገራችሁ። በኢትዮጵያ የፊልም ኢንዱስትሪ ውስጥ ለሙያው የሚከፈል እውነተኛ መስዋዕትነትን በተግባር ያሳየን አንድ ወጣት ባለሙያ ትልቅ መነጋገሪያ ሆኗል። ተዋናይና የፊልም ባለሙያ ሄኖክ ወንድሙ ፈረጃ የተሰኘውን አዲስ ፊልሙን ለተመልካች ለማብቃት ያለፈው ረጅም ዓመታት በትዕግስትና በጽናት የተሞላ ነበሩ። ሄኖክ ለዚህ ፊልም ስኬትና ለሚወክለው ገጸ ባህሪ ታማኝነት ሲል ብቻ የሰውነቱን ክብደት እጅግ አደገኛ እስከሚባል ደረጃ ድረስ በመቀነስ ለሙያው ያለውን ጥልቅ ፍቅር በተግባር አሳይቷል። ይህን ወጣት እንዴት ትመለከቱታላችሁ? ይህ ወጣት የጀመረውን ፊልም ዳር ለማድረስ የገጠመውን የገንዘብ እጥረት ሳይበግረው በተለያዩ መንገዶች ድጋፍ በማሰባሰብ የሰዎችን ፊት በማየት ጭምር ስራውን ለመቀጠል ተገዷል። በምስሉ ላይ እንደምትመለከቱት ሄኖክ ለገጸ ባህሪው ሲል የደረሰበትን አካላዊ ለውጥ ለሙያው የሰጠውን ጥልቅ ዋጋና ቁርጠኝነት በግልጽ ይመሰክራል። ዛሬ ላይ ትልቁና ዋናው የፊልም ቀረጻ ተጠናቆ ለማጠቃለያ መድረሱ ተሰምቷል። ይህ ስኬት ደግሞ በብዙ ውጣ ውረድና በመከራ ውስጥ ላለፈው ባለሙያ ትልቅ እፎይታ ነው ብለዋል ብዙዎች። የሄኖክ ታሪክ ለኢትዮጵያውያን የጥበብ ሰዎች ትልቅ አርአያ ነው ሲሉም ብዙዎች በዛሬው ዕለት በሶሻል ሚዲያ ላይ እየመሰከሩለት ይገኛል። እናንተስ ምን ትላላችሁ? ሀሳባችሁን ኮመንት ላይ አጋሩ። ነገራችን ላይ ማለት ነው እንደኔ የደነገጣለ ይሄን ልጅ ሳይ ማለት ብዙ ጊዜ ታመሙ ሞቱ ምናምን ይባላልና በአርቲስቶች ዘንድም ብዙ የምንሰማው ነገሮች አሉና ልክ ሳየው አሞቱ ነው ወይስ ምንድነው? አረ ይሄ ልጅ ይሄም የጠፋው ታሞ ነው እንዴ? ለምንድነው እንደዚህ ሆኖ ብዬ ደንግጬ ነበረ። ግን አሁን መረጃውን ስሰማ ለካ ሌላ ነገር ነው። ለፊልም ብሎ ነው መስዋዕት የከፈለው። በጣም ነው የሚደንቀው። ሙያውን ምን ያህል ቢያከብረውና ምን ያህል ቢወደው ነው። በጣም ደስ የሚል ነገር ነው። መስዋዕትነት በጣም ከፍሏል። ግን ያስደነግጣል ሰውነቱ። እውነት በጣም ደንግጫለሁ። አንደኛ ነገር በቃ ፊዚካሉን እናውቀዋለን። ላይክ ስፖርተኛ ፊዚካል ነው ያለው። ስፖርት እንደሚሰራም እናውቃለን እና ሳየው በጣም ነው የደነገጥኩት። እውነት ለመናገር እንደኔ ደነገጣችሁ አላችሁ? ግን እውነት ማለት የሆነ ድምጻቸው ሲጠፋ አሁን አርቲስቶች በብዛት ቀጥሎ የምንሰማው ታመመች ነው እና ያስደነግጣል። ድንገት እንደዚህ አይነት ነገር ስናይ በጣም ደስ የሚል ነገር ነው። እንደዚህ መስዋዕት የሚከፍል ሰው መገኘቱ ራሱ በጣም ደስ የሚል ነገር ነው። በሙያው የሚኮራ ነው ይሄ ልጅ ነው። እፎይታ ነው ለሱ። አሁን ፊልሙ አልቆ መመረቁ ለዚህ ልጅ በጣም እፎይታ ነው። ከዚህ በኋላ ግን ራሱ መጠበቅ አለበት። እስቲ ቀጣይ ደግሞ ምን ትለናለች? መስፈርቴን የምታሟላ ነው የምፈልገው። ረጅም፣ ቀጭን፣ ወፍራም ወይ አጭር ምናምን ብሎ የሳለው ይቅርብ። እሱ እንደዚህ አይነት ቆይ አለ ወይ? የት ነው ያለው? የቱርክ ፊልም ላይ እንጂ እዚህ ያለ እንደ መሬት ላይ ፊልም ላይ ነው። ፊልም ላይ የሚያሉት ካራክተር ነው። ፊልም ላይ ያሉትም ስክሪፕት ነው እንጂ ሰው የለም። በቃ በቃና ላይ ያለውን አክተር ስለውት ቁጭ ብሏል። ይሄን ሰውዬ ብሎ ኢትዮጵያ ውስጥ ጸጉሩን እንዲህ የሚል አክተር ፈለግሽ እናቴ። ሽቦ ነው እንደዚህ ጁና ምስጣት ከቶ እንደዚህ የሚያደርግ ሰውዬ። አንቺ ሴትዮ ቆመሽ ለመቅረት ወስነሻል ማለት ነው። እንደዚህ የሚባል የለም። እሱ መስፈርት የያዛችሁትም ጤነኛ መስፈርት ይሁን። አንዳንድ ሰው እንትን አይኗ ቦግ ያለ ዳሌ ያላት ትግረዱ ተከሰ ሎሚ የተማረች ሀብታም ጨዋ ምንም እንከን የሌላት ምናምን ብሎ ቁጭ ብሏል። እኔ ዛሬ ልንገር የሰራዊት ጌታ እግዚአብሔር እንደዚህ አይነት የለም ይላል። ዝም ብላችሁ ደግሞ ዛሬ ምን የሚሉት ነው? ከመሸጸው ወይስ አልነግራን ይቅርታ። ዛሬ ከጓደኞቼ ጋር የሆነ ፕሮግራም አለ። መቼ መጅሻቸው ጓደኞች ነው እንዴ? እነ በረከትና እነ ዮናስ ናቸው። አንቺ ግን ቆይ መቼ ነው ተነግረሽ የምትሰሚ? ምን አደረኩ? ከዚህ ቀደም ደጋግሜ ነግሬሻለሁ አይደል? ከወንድ ጋር እንድትሄጂ አልፈልግም። እንዴ ምን ላድርግ? ሴት ለሴት እኮ ስለማይግባባ እባክሽ ምክንያትሽ ነው። ምን ነው ምክንያት? ይሄ ግልጽ ነው። ከሴት ጋር ማትግባቢ የራስሽ ምክንያት ነው። የኔ ወርቅ ምን ምክንያት አለ? ይሄ ግልጽ ነው። የኔ ወርቅ እንደፈለገሽ እንድትሆኝ ነው። ስለዚህ እኔ ከዛሬ ጀምረሽ ከወንድ ጋር እንድትሄጂ አልፈልግም። ምን ነው ትቀናለህ እንዴ? ትቀናለህ ማለት ትቀናለህ ነው? ሚስቴ እኮ ነሽ። ትቀናስ ምን ያንሰኛል? የምታደርጊው ነገር የሚያስቀና ይመስልሻል? የሚያስቀና ምን አይነት ነገር አደረኩ? ይሄ እኮ ግልጽ ነው። የኔ ወርቅ ከወንድ ጋር በፍጹም እንድትሄጂማ አልፈልግም። አይደለም እንድትሄጂ ሰላም እንድትይ ከኔ ውጭ አልፈልግም። ምን እያልክ ነው? ጓደኞቼ እኮ ናቸው። እና ጓደኞችሽ ቢሆኑ የሴት ጓደኛ ተሻል እንዴ? እስኪ አቾችሽ ነው ያቸው።
አንተ ከጅል ጋር ስለምትውል ከማንም ጅል ጋር ስለምትውል እኔ እንደ ጅል ማየት ነው? ጭራሽ ትመልሽልኛለሽ እንዴ? የኔን ጓደኞች ነው ጅል? አዎ ጅል ነው። ነው የምታስቢ? ዝም ስልሽ አበዛሽው። እንዴት አሰብኩ? አረጋድመቅ አንቺ ግን አረጋታሽው። ምን ያዝናናሻል? ብር ያዝናናኛል። ብር እኮ አንዳንዴ ፍቅርን ራሱ ይገዛል። አሁን ላይ 100 ብር ብቻ እጄ ላይ ነበረኝ አዲስ አበባ ስገባ። ያው የሐረር ልጅ አይደለም ሁሉ ነገር ፊት ለፊት ነው። ሜካፕ አርቲስት ሊንዳ ቤት ያለ ነው። ምንድነው ያንቺ ቻይልድሁድ ትራውማ? ልጅነቴን በሜካፕ ቀብቼ ደስ የሚል ሄ ድሪም የሚደረግ ላይክ እኔ ያጣሁት ለልጆቼ እየሰጠሁ የሚያስደስትሽ ብር ነው የሚያስደስተኝ። ደስ ይላል በጣም። አንዳንድ ሰዎች በቃ ብር ሁሉ ነገር የሚገዛ ነው የሚመስለው። በእርግጥ ሴት ልጅ እንደዚህ ተለውጣ ከሐረር ነው የመጣሁት አለች። ከሐረር ስመጣ 100 ብር ብቻ ነው ይዤ የመጣሁት። ለውጧ ደስ ይላል። እንደኔ አስተያየት ግን ብር ብቻ ደስታ ሊሰጥ አይችልም። በህይወታችን ውስጥ ብዙ ጠቃሚ ነገሮች አሉ። መግባባት፣ መከባበር፣ አብሮ ሰርቶ መለወጥ፣ ፍቅር በመሀል ሊኖር ይገባል። የሰው ልጅ ፍቅር ከሌለው ብር ቢኖረን ብቻ ምን ትርጉም አለው? እንደ ሰው አመለካከት ይለያያል። ግን እኔ ብርን አላስቀድምም። መለወጥ ይቻላል። ማንም ሰው እናቱ ሆድ ማህፀን አይደለም ብርን ይዞ የወጣው። ስለዚህ ሁላችንም ራቆታችንን የመጣ ነው። በአንድ አይነት ሁኔታ ነው እዚህ ምድር ላይ የመጣ ነው። ዓለም በሙሉ በእንደዚህ አይነት ሁኔታ ነው የመጣው። ራሳችንን መለወጥ የምንፈልግ ከሆነ ራሳችንን አሳምነን መለወጥ እንችላለን እንጂ ብር ደስታ ይሰጣል የሚለው ነገር ላይ እኔ አልስማማም። ጥንቃቄ አድርጎ ይለናል እስቲ ወንድሞችን። በዚህ ሰዓት እጅግ ጥብቅ የተባለ መረጃ ተሰምቷል። የአንድን ምርት ኦሪጂናሉን ለይቶ ባለማወቅ ከሚመጣ ጉዳት ራሳችሁን ጠብቁ፣ ጸጉራችሁን ሊያሳጣ የሚችል ጉዳይ ነውና እንዳትሸወዱ ጥንቃቄ አድርጉም ተብሏል። ይህ ከኋላ የምትመለከቱት አልታ ፕላስ የጸጉር ቅባት ውጤታማነቱንና ተወዳጅነቱን የተረዱ ህገወጦች አልታና አመሳስለው ገበያ ላይ እንዳሰራጩት እየተነገረ ነው። የኦሪጂናሉ ማሸጊያ ጽሑፍ ያለው ስቲከር ሲሆን የፌኩ ደግሞ በምስሉ ላይ እንደሚታየው ምንም ጽሑፍ የሌለው አልሙኒየም ነው። ሌላኛው ና ልብ ልትሉት የሚገባው ልዩነት የፌኩ ስቲከር ወረቀት ስለሆነ በቀላሉ ይቀደዳል። የኦሪጂናሉ ግን ፕላስቲክ ስለሆነ የመቀደድ ባህሪ የለውም። ዋነኛውና ትልቁ ልዩነት ቦትሉን ገልብጠን በምናይበት ጊዜ ፌኩ 50 ml እንደሆነ ይገልጻል። ኦሪጂናሉ ግን ባዶ ሆኖ እናገኘዋለን። አራተኛው ልዩነት ደግሞ የኦሪጂናሉ ካርቶን ውስጡ ነጭ ሲሆን የፌኩ ግን የኖርማል ካርቶን ቀለም ነው ያለው። ስለዚህ ኦሪጂናሉን አልታ ፕላስ የጸጉር ቅባትን በመጠቀም ካላስፈላጊ ወጪና ጉዳት ራሳችሁን ጠብቁ። ለሌሎችም እንዲደርስ ቪዲዮውን ሼር አድርጉት። መልካም ጊዜ። ቲክቶክ ላይ መቼም ቫይራል የማይወጡ 5 አይነት ሴቶች። የመጀመሪያ በእናትሽ ፊልተሩ ነጣ አርጊው፣ ከኋላ ባክግራውንዱ አሪፍ ነው፣ የምርሽ ኮሌታ አሪፍ ነው፣ እንዴት ነው ነጣ አርጊው፣ እሺ ነጣ አርጊው። እናቱ መንጣት ነው የፈለግሽው? አንቺ ውድድርሽ ሰፈር ካሉ ሰዎች ጋር ስልክሽ ላይ ሴቭ ካረግሽው ኮንታክት ጋር አምሮብሻል፣ ቲክቶክ ላይ አየንሽ ብለው 2-3 ሰዎች ስለሚሰጡሽ አስተያየት ነው የምታስቢው። ከሰፈር ውድድር ውጪ፣ መቼም ቫይራል አትወጪም። ሁለተኛዋ ሴት ሙዚቃ እየመረጥሽ ወደ ስክሪኑ ጠጋቲ ነው። እኔ ኩፌኩ አበቦች ምንድነው? ያ የድሮ ኤክስሽ እንዲያይሽ ነው እንደዚህ ወደ ስክሪኑ ጋሽ ምናምን ከንፈርሽ ምንድን ነው? ሄደሽ ታረቂው ከፈለግ ችግርሽን መፍታት ነው። ቲክቶክ ላይ ሰርተሽ ለመለወጥ እንደዚህ አይነት መልክ መቀራረጽ አይሰራም። ሶስተኛ ሰዎች መተው ካረዱኝ ኮላብ ካላደረኩኝ በስተቀር አልለወጥም ብለሽ የሰው አይምሮ ውስጥ ገብተሽ የተዘፈዘፍሽ ሴት ውጪ ከሰው አይምሮ። የራስሽ የሆነ ብራንድ፣ የራስሽ ኮንተንት፣ ጭንቅላት እኩል ነው የተሰጠው። ክሬት ዩር ኦን ብራንድ። ሰው መጥቶ ያ ሰውዬ ቪዲዮሽ ላይ ቢመጣ ራሱ ሰዎች እሱን ነው የሚያዩት እንጂ አንቺን አያዩሽም። ቢ ኢንዲፔንደንት። ይመቻችሁ። ለማንኛውም መጀመሪያ ላይ እንደሰማችሁት ከሆነ ፌክና ኦሪጂናሉን መለየት እንዳለብን ወንድማችን ነግሮናል። ይሄ በጣም ጠቃሚ ነገር ነው። በነገራችን ላይ እንደ ቀልድ ማየት ያለብን ነገር አይደለም። ቆዳችን ላይ ነው የምናደርገው። ፀጉራችን ምን እንደሚሆን ነገ በፌኩ ተጠቅመን አናቅም። እየተነቃቀለ ወይ ደግሞ የሆነ ነገር እያጋጠመን ይሄዳል።
በእያንዳንዳችን የፀጉር ይዞታ ላይ የምንጠቀመው ነገር በእርግጥ ይለያያል፣ ግን ስትገዙት ኦሪጂናሉን ለመለየት እንዲያመቻችሁ ነው ይሄን መረጃ ያመጣሁላችሁ። ቀጣይ ደግሞ የነገረችን ምንድነው ሴቶች እውነት እኮ ነው አንዳንዴ ሚዲያ ላይ የሆነ ሾው አሳይተን የሆነ ሰው እንዲያየን ወይ ደግሞ ከአካባቢ ሰው ጋር ፉክክር የሚያዝ በቃ እኔ እንደዚህ አይነት ሁኔታ ላይ ነኝ ምናምን ሚዲያ የሚያሰራጭ ነገር ነው። ኦልሬዲ ቫይራል ከወጣም በኋላ ደግሞ በጣም ተመልካች የሚያየን ነው። አብዛኛውን ጊዜ ደግሞ ይሄን ኢንፎርሜሽን ማታውቁ ከሆነ ሎኬሽን ኤሪያችን ላይ የምንኖርበት አካባቢ ላይ እንደዚህ አይነት ፉክክር ካለ ቪዲዮ በለቀቃችሁ ቁጥር መጀመሪያ ቀድሞ የሚደርሰው ያላችሁበት አካባቢ ነው። ከዛ ነው ኔክስት ሪከመንድ ሲያደርገው ወደ ሌሎቹ ጋር የሚደርሰው እና ይሄንን አስባችሁ ከሆነ እውነት ነው ለውጥ አይመጣም። የራሳችን ብራንድ የሆነ ኮንቴንት ሊፕሲንግን ቢሰራ እኮ ማለት ነው አይነት አለው። እህታችን እንዳለችው ከንፈራችንን እንትን እያለን ምናምን ወይ ደግሞ እንቅስቃሴያችንን ለማማለል ምናምን የምንጠቀማቸው ነገሮች ይሄ ጊዜያዊ መጠቀም ነው እንጂ ነገር ብራንድ የሆነ ኮንቴንት ሳንይዝ መተን እንለወጥ ማለት አንችልም። ስለዚህ ጥሩ ምክር ነው የመከረችን። ዶክተር ውስጥ ምን ይላችኋል አባባ? ጌታዬ ከዚህ በኋላ መጠጥ ማቆም አለቦት። አልኮል ማለት ቀስ በቀስ የሚገድል መጠጥ ነው። ልጄ እኔም ቀስ ብሎ እንዲገድለኝ ነው የምፈልገው። ምንም የሚያቻኩለኝ ነገር የለም። ጤና ይስጥልኝ። እንደምን አምሽታችኋል፣ እንደምን አድራችኋል፣ እንደምን ውላችኋል የቲክቶክ ፋሚሊዎቼ። ዛሬ እንደዚህ አይነት ቪዲዮ ሰርች አላውቅም። ለመጀመሪያ ጊዜ ነው የምሰራው። ዘውዬን አግብቼ ወደ ኢትዮጵያ ስገባ እሱዬ ባሌ ነበር ምናምን ወሬ ሲመጣ እኛ እንግዲህ የሳምንት ወሬ 15 ቀን ወሬ ነው ብዬ ነው የሚያውቁት። እንግዲህ ስቲል ነው ቀጥሏል፣ እስከ ቬሎም ደርሷል። እና እኔ ሴትዮን አላውቃትም። አንዳንድ ቪዲዮዎች ይሰራሉ እንደዚህ ዜና ሲሰሩ እንደዚህ እያመሳከሩ የሚሰሩ እውነት ያላቸው ሰዎች ሲሰሩ ሳይ ነው ይህንን ቪዲዮ መስራት የፈለግኩት። ያ ማለት እውነት መሰለ እኔን ደውሎ አልጠየቁኝም እውነት ነው ወይስ እያለኝ ሰው። ስለዚህ አንዳንድ ወዳጆቻችን በሚልኩት ሜሴጅ የግድ መልስ መስጠት አለብኝ። ፋሚሊ ኦልሬዲ ያውቃል፣ ባለቤቴ ታውቃለች። ለማታውቁኝና እኔን ተረድታችሁኝ እኔን ለቀረባችሁኝ ፎሎወሮቼ መልስ መስጠት ስላለብኝ ነው የመጣሁት። ይሄ ነገር እንግዲህ አሁን የተጀመረው ዘውዬን ካገባ በኋላ ነው። ዘውዬ ነች የተናገረችብኝ፣ እሷ ነው። ምን አድርጋት እንደሆነ አላውቅም፣ ምቀኝነት ይሁን ምን አላውቅም። ስለዚህ እግዚአብሔር እንደሚያውቀው ውስጤ እንደሚያውቀው እኔ እንደማውቀው ሴት ይሆናል ልጆቼን እንሰን እኔ ክርስቲያን ነኝ። በህይወቴ ውሸት ላስታርቅ እችላለሁ። ውሸት ወደፊት አያራምድም ብዬ ሁሌም የምናገረው ነገር ነውና እንደ እግዚአብሔር ፍቃድ ሆኖ ዘውዬን አግብቻለሁ። ካናደዳት እንደ ማንኛውም ሰው ትናደድ ትችላለች፣ እንደ ማንኛውም ሰው እንደሚደሰተው እሷ ትናደድ ትችላለች። ግን በህይወቴ አይቻት የማላውቅ ሴትዮ ቬሎ ገዝታ ጭራሽ ጌም እጫወታለሁ ምናምን። ጌሙ ከሆነ የኔን ስም ጠርተሽ የሚስቴን የባለቤቴን ስም አንስተሽ አይደለም የግድ መናገር ያለብሽ፣ ወይ ደግሞ ጌም የምትጫወት ቢዝነስ ከሆነ ቢዝነስሽን ስሪ። እኔን አውጪ፣ እኔን ከሱ ውስጥ አውጪ። እኔ የማላውቃት ትልቅ ሴትዮ፣ እኔ የማላውቃት ሴትዮ ስሜን እያነሳች ስፔሻሊ ደግሞ የባለቤቴን ስም እየተናገረች እያነሳች ፕሊዝ ሊቭ ሄር አሎን። እኔ የማላውቃት ሴትዮ፣ እኔ አላውቅሽም፣ ልጆች አሉኝ፣ ቤተሰብ አለኝ። እነዚህ ታሪክ ያያሉ እኮ ያንቺም ልጆች ይኖራሉ፣ ታሪክ ያያሉ። ስለዚህ እውነታው የቲክቶክ ፋሚሊዎች ተደውሎልኝ እንደው ግልጽ አድርገህ ብዬ ነበር፣ አያስፈልግም ብዬ ነበር፣ ግን ለካ ያስፈልጋል። ስለዚህ እውነት እላችኋለሁ የማላውቃት ሴትዮች ቤተሰብ የምትበጠብጠውና እንደው እግዚአብሔር እሷን ምንም ይቅር በለኝ፣ አላውቃትም። አመሰግናለሁ። አባይ ዛሬ ጓደኞች ጋር ስለመሸብኝ እዛው ነው የማድረው፣ ልንገርህ ብዬ ነው። ይሄን ልትለኝ ነው በቃ የመጣኸው? አዎ አባይ እንዳታስብ እኮ ነው። ይሄንን በስልክ ማለት አትችልም እንዴ? ምን አይነት ልጅ ነው? እንደዛ ይቻላል ለካ። ቆይ አንዴ አባይ። ሄሎ አባ። ሄሎ ዛሬ ጓደኞቼ ጋር ስለመሸብኝ እዛው ነው የማድረው፣ እንዳትሰጋ ላሳስብህ ብዬ ነው። ግድ የለም እሺ፣ ችግር የለውም። እሺ አባዬ ደህና አይደል? እፎይ እንደዚህ በቀላሉ መገላገል እየተቻለ እንደሰማችሁት ነው እንግዲህ
ከካሜራ ጀርባ ላለው ድምጽ መጀመሪያ ይቅርታ እየጠየኩኝ እንደሰማችሁት ነው። የዘቢባ ባል ጭራሽ አላቃተም። ለምንድን ነው እንደዚህ አይነት ነገር ግን ሚዲያ ላይ ውሸት የሚወራው? ሰው ላይፉን በሚኖርበት ጊዜ ሰው ላይፉን ለውጥ በሚኖርበት ጊዜ ፕራይቬሲ ላይፍ ማለት ነው ሚዲያ ላይ ማውጣት የማልወደው ለዛ ነው። አይ ዶንት ላይክ በቃ ማለት ጥሩ አይደለም። ለምን ይጠቀሙብናል? በቃ ይሄ ጥሩ አይደለም። ሚዲያ ላይ ማውጣት ፕራይቬሲ ላይፍ አታውጡ። እኔ እንደኔ ምክር እንደኔ አስተያየት የራሴን እንትን ነው የምነግራችሁ። ፍላጎታችሁ ከሆነ መብታችሁ ነው። ለስራም የሚጠቀሙ በስነ ስርዓት የሚጠቀሙ ሰዎች አሉ። ደስ የሚሉ በቃ ጥንዶች አሉ። ከኋላም ያው ብዙ አይነት ሚስጥራዊ ነገሮች ቢኖርም ደስ የሚሉ ጥንዶች አሉ። አሁን እሱ አግብቶ ወልዶ ባለበት ሰዓት እንደዚህ አይነት ነገር ሲወራ እውነቱን ነው ያስደነግጣል እንዴ። ውሸት የሆነ ነገር አንዳንዴ ሲደጋገም እውነት ይሆናል። ቤተሰቦቹ ለምን ይበጠበጣሉ? ልጆች አሉ፣ ትዳር አለው፣ ለምን ይበጠበጣል? በጣም የሚያሳዝን ጊዜ ነው ያለው፣ ሰውና ሰው የሚያባላ ጊዜ። ቀጣይ ደግሞ አንዷለም የቤተሰብ ጨዋታ ላይ ውድድር ሊያደርግ ነው ይለናል ወንድማችን። ኢቢኤስ ቴሌቪዥን እድሉን እንደ ሌሎች ሁሉ ለአንዷለምም ሰጥቷል። አንዷለም ነፃነት ወርቅነህን በመልክም ይሁን በድምጽ ይመስላል በማለት በማህበራዊ ሚዲያ ላይ ከተለቀቀ በኋላ ብዙዎችን አነጋግሮም ነበረ። ታዲያ ብዙዎች የቤተሰብ ጨዋታ ላይ ይቅረብልን፣ እሱ ያቅርብ በነፃነት ቦታ በማለት እየሞገቱለት ነበረ። ታዲያ ኢቢኤስ ቴሌቪዥን በዛሬው ዕለት የኢቢኤስ ጨዋታን እንዲመራ አድርጎት በዚህ ሰዓት ዩቲዩብ ላይ እየተላለፈ ይገኛል። ታዲያ አንዷለምን ስትደግፉ የነበራችሁ ግለሰቦች እንኳን ደስ ያላችሁ። አሁንም አንዷለምን አበረታቱት። አንዷለም እንዲያሸንፍም ቮት አድርጉት። ጋሼ እናንተ ጋሼ እናንተ ጋሼ እናንተ ጋሼ እናንተ ጋሼ በቃ አንተ ዝም በል። አይ ጋሼ እኮ ናቸው ጋሼ ናቸው። እሺ በቃ ጋሼ አቤት አላችሁ አለሁ። እናንተ የሞታችሁ መስሎኝ እኮ ነው ጋሼ። ማን ደስ ይበለው? ለማን ጠላቴ ብዬ ነው የምሞተው? አለሁ አልሞትም። ሲጀመር አንተ ለኔ አዝነህ አይደለም፣ እዛ ለዛ ብር አዝነህ ነው። ብርን ይሄው እንካ። ለ100 ብር ብለህ መጣህ እኔን ገደልክ ካላችሁ እሺ። ግን ጋሼ 30 ብር ይጎላል። 30 ብር ይጎላል። ሞቼ የለ ስነሳ ሰጣለሁ። ሞቼ የለ ስነሳ ሰጣለሁ። 30 ብር የመጣ መጀመሪያም ብር ፍለጋ ነው። ለብር ነው ሲጀመር ችግር አይደለም ጋሼ 30 ብር ጉድ ባሱ ከሳይት 49 ነበር ይመጣል ያሉት። ባለፈው ይቻላል ቸኮልሽ? አውጪ ያው በግዛት ያገኘው ባለፈው ጨቆን። አንቺ ምንድነው? አቤት ባለፈው ምንድነው ጨቆሽ? አሁን በግዛት ያገኘው ፈቂ 49 ነው የምትባለው። በቂ እኔ ከ49 ይጨንቅሻል። ኧረ እኔ ድጋሚ እንዳላስጨንቀው በግዛት ያገኘው እንዲህ ጋር ማለት ነው እንጂ ማለት አንደኛ ራት እኮ በጣም ውዶች ቪዲዮ ይሄንን ይመስል ነበረ። በማል መረጃ ጣል እያደረግን በዛውም ደግሞ ፈታ ዘና እያለን አብረን ቆይታ አድርገናል። ቪዲዮን ከወደዳችሁት ፕሊዝ ላይክ አድርጉ። ፕሊዝ አይታችሁ ላይክ አድርጉ። በቃ እኔ ደስ የሚለኝ እንደዛ ነው። ቤቱ ሞቅ አድርጉት። ኮሜንት ጻፉልኝ። ኮሜንት ለመቀበል እኔ ዝግጁ ነኝ። ከዚህ በፊትም በተሰጠኝ አስተያየት ተቀብያለሁ። አሁንም ለመቀበል ዝግጁ ነኝ። አብረን ቆይታ እናደርጋለን። አብረን ብዙ ፈታ ዘና የሚያደርጉ ቪዲዮዎች ለእናንተ ይዤላችሁ እመጣለሁ። በሌላ ቀንም ቻናሌን ፕሊዝ ሼር አድርጉ፣ ሰዎች ጋር እንዲደርስ ሼር አድርጉ። በዛሬው ቪዲዮ ላይ እንግዲህ እንዳያችሁት ታዋቂዋ አትሌትም ማረፏን ሰምተናል። የዘቢባ ባለም ቤተሰቦቹ እንዳይበጠበጥ መልእክት አስተላልፏል፣ ይቅርታ ጠይቋል። እነዚህ መሰል ቪዲዮዎች ነበር እየተመለከትን የነበር ነው። በመሀልም ፈታ እያለን ቆይተናል። ውዶች ይህ እንግዲህ በሌላ ቪዲዮ እስከምንገናኝ ድረስ ደህና ሁኑ። በድጋሚ አዲስ የሆናችሁ ሰብስክራይብ በማድረግ ወደ ቻናሌ እንድትቀላቀሉ ጋብዛችኋለሁ። መልካም ቆይታ ይሆንላችሁ። ቻው